ክቡር ምክትል ጠቅላይ ሚኒስትር፣ ክቡር ፊልድ ማርሻል ብርሃኑ፣ ክቡራን ሚኒስትሮች፣ ጀነራሎች፣ የክልል የከተማ ከፍተኛ አመራሮች፣ በዚህ ስፍራ የምትገኙ ኢትዮጵያውያን እንዲሁም በያላችሁበት የምትከታተሉ ኢትዮጵያውያን ከትናንትና ጀምሮ በምስራቅ ሐረርጌ በውቢቷ ሐረር ከተማ ዛሬ ደግሞ በደማቋ ድሬዳዋ በርካታ የልማት ስራዎች ስናይ ቆይተናል። በምስራቅ ሐረርጌ ትናንት የሰው ልጅ አርሶ አደር ማሽን ሊሰራ የማይችለውን ተራራ ገንድሶ እንዴት ያለ የአፈር ጥበቃ ስራ እንደሚሰራ በዓይናችን አይተን ተገርመናል። በብዙ ሀገራት እስከ 2.5 ሜትር የሚጠጋ የእርከን ስራ የሚሰሩ ሀገራት እንዳሉ እናውቃለን። ትናንት በምስራቅ ሐረርጌ ግን እስከ 3 ሜትር እና ከዚያም በላይ የሚጠጋ የእርከን ስራ የሚሰሩ አርሶ አደሮች ውብ የሆነ እጅ ስራን ማየት መደመም እድል ስላገኘን እዛ ያልነበራችሁ ሰዎች በዚሁ አጋጣሚ ይህንን መረጃ ባጋራችሁ ብዬ ነው። ሁለተኛው ምስራቅ ሐረርጌ ላይ ያስደነቀኝ ስራ ከጥቂት ዓመታት በፊት በሴፍቲ ኔት ይተዳደሩ የነበሩ ምስራቅ ሐረርጌ ላይ የሚገኙ አርሶ አደሮች ወይም አርብቶ አደሮች ታርሶ የማይታወቅ አካባቢ መጠነኛ ግድቦች በመስራት ካናሎች በማስፋፋት ሰፋፊ የበጋ ስንዴ እርሻዎች አይተናል። እዚያ እጅግ አስደማሚውና ጀነራል መኮንኖች ብትሰሙት ልብ የሚያሞቀው ጉዳይ በነበርኩበት ወረዳ 1.1 ሚሊዮን የሚጠጋ ህዝብ በሴፍቲ ኔት ይኖር የነበረ 74%ን ከሴፍቲ ኔት ነፃ አውጥተው የቀረውን 26% በሚቀጥሉት 2 ዓመታት ነፃ አውጥተን እርዳታን፣ ልመናን ታሪክ እናደርጋለን የሚሉ በጣም የቆረጡ አርሶ አደሮችና አመራሮች በምስራቅ ሐረርጌ አይተን ተስፋ ተሞልተን ተደስተን ወደ ውቢቱ ሐረር ከተማ ሄድ። ሐረር በሌማት በኢንዱስትሪ በከተማ ኮሪደር በቱሪዝም ካላቸው ውስን ሀብት መጠነኛ ሀብት ሐረር የዛሬ 2 ዓመት በመጣሁበት ጊዜ ካየሁት በብዙ እጥፍ የበለጠ አስደማሚ ስራ ትናንት ተመልክቻለሁ። ካየኋቸው ስራዎች ውስጥ እጅግ የገረመኝ ታስታውሱ እንደሆነ የዛሬ 7 ዓመት ገደማ በወንድማማች ህዝቦች ተከስቶ የነበረው አርቲፊሻል ግጭት በርካታ ሴቶች፣ አዛውንቶች ተሰደው ሐረር በአንድ ካምፕ ውስጥ ነበሩ።
እዛ ካምፕ ላያቸው መጥቼ ነበር። አንደኛው የገባሁበት ሼድ ስገባ አንዷ ሴት ትወልዳለች፣ ሌላኛዋ ደግሞ ሕፃኗ አርፎባት ለቅሶ ብቻ የነበረበት ሁኔታ ነበር። ትናንት እዛ ቦታ ላይ ወጣቶች ተደራጅተው የኢንዱስትሪ ስራ እየሰሩ የሐረር ከተማን የሚያስቡ መብራት እየፈጠሩ በትናንትናና ዛሬ መካከል ያለውን ልዩነት እንደ ቀንና ማታ በተለየ መንገድ እንዳይ በጣም ልቤ በደስታ እንዲሞላ የሚያስችል ስራ ስላየው በእጅጉ ደስ ብሎኝ ወደ ጀጎል ደግሞ ስንሄድ ጀጎል ረጅም ጥንታዊ ታሪክ ያለው ቦታ ቢሆንም ከአያያዝ ውስንነት የተነሳ ውበቱ ብዙ ስራ የሚጠይቅ ነበር። ፕሬዝዳንት ውርዲ ከክልሉ ነዋሪዎች ጋር በመተባበር ምንም አይነት ድጋፍ ሳይደረግለት ጀጎልንም አካባቢውንም ሐረርንም በስሟ ልክ ውብ የሚያደርጋትን ስራ እየሰሩ ፍቅር ተመግበን ፍቅር አይተን ፍቅር እግር አወጥቶ ሲጓዝ ተመልክተን ወደ ድሬዳዋ መጣን። ድሬዳዋ በንጽጽር ሞቃታማ አካባቢ ነው ከሐረር። አሁን ደግሞ እንደምታውቁት ረመዳን ጾም ነው፣ የፋሲካም ጾም ነው። በዚህ ሁሉ ጾም ውስጥ ጾመኞች በየመንገዱ ቆመው ከማይነጥፈው ፍቅራቸው እና ሰላም ወዳድ ከሆነው ማንነታቸው የተቀዳ እጅግ ውብ ጠዋት ነበር ያሳለፍነው። በቆየንባቸው ቆይታዎች ኢንዱስትሪዎች አይተናል። የብረት ማቅለጫ፣ የግራናይት ማምረቻ፣ የዘይት ማቀነባበሪያ ኢንዱስትሪዎች በዚህ ጠዋት አይተን ነበር። ከዚያ ባሻገር ከተማው እየሰራ ያለውን ስራዎች ከዚህ በኋላ የምንመለከት ቢሆንም አጠቃላይ በምስራቁ የሀገራችን ክፍል በግብርናው፣ በሌማት፣ በኢንዱስትሪ፣ በከተማ፣ በኮንስትራክሽን አስደማሚ ስራዎች መሬት እየነኩና የዜጎችን ሕይወት እየለወጡ መሆኑን ለማየት ችለናል እና ጀነራል መኮንኖች አብረን ስላልነበር እናንተም እንኳን ደስ ያላችሁ፣ አስደናቂ ስራ እየተሰራ ነው ያለው ለማለት ነው። መከላከያን በሚመለከት መከላከያን ከመሰረቱ ስለምናውቀው እያስደመመኝ እየገረመኝ ያለው ነገር እና እንዲቀጥል የምፈልገው መከላከያ የኢትዮጵያ የብልጽግና የልማት አንድ ወሳኝ ፒላር ሆኖ በምርምርና ስርጸት ብቻ ሳይሆን ክፍተት ባለብን በርካታ ቦታዎች ከፍተኛ የሆነ እነዚያን ድካሞች፣ እጥረቶች የሚዘጋ ስራ እየሰራ የዛሬ 3 ዓመት 4 ዓመት የሀገር መከላከያ ሰራዊት ለግዳጅ የሚቀርብለትን ስንቅ ከውጭ እናስገባ ነበር። ዛሬ በበቂ በሚባል ደረጃ እስከ አጥላ ኮሽሮ የሚያመርት ኢንዱስትሪ አለ። የዛሬ 4